ሰላም ሰላም፣ እንዴት ናችሁ? ውድ የፄ ኪችን ቤተሰቦች እንዴት ናችሁ? ዛሬ የምንሰራው ካስተርድ ክሬም ነው። ለቦክሰኛ ኬክ የሚሆን። እስቲ በቅድሚያ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። በመጀመሪያ ወተት እናደርጋለን። በመቀጠል እንቁላል የተጠቀምኩት እኔ 3 እንቁላል ነው። አስኳሉን ብቻ፣ ነጩን ለሌላ ነገር ማዋል ትችላላችሁ። እዛ ኮርንፍሎር ወይም የበቆሎ ዱቄት 1 ማንኪያ እናደርጋለን እና ፍርኖ ዱቄት ተለቅ ያለ ማንኪያ፣ እንደምትሰሩት መጠን ይለያያል። ከዛ እንዳይጓጉል ጠብ ጠብ እያደረግን መምታት አለብን። እንዳይጓጉል፣ ከጓጉልባችሁ ደግሞ በወንፊት በማጥለያ ማጥለል አለባችሁ። ከዛ እንተዋለን። በደንብ መመታት አለበት፣ የጓጎለ እንዳይኖረው። በተለይ በቆሎ ዱቄት የመጓገል ቻንሱ ሰፊ ስለሆነ በደንብ መምታት አለብን። እዛ ቀስ እያልን መጨመር ነው ወተቱ ላይ። ከዛ ቶሎ ቶሎ ከዛ እጃችን እንዳያርፍ ቶሎ ቶሎ መምታት፣ ቂጡ ሊይዝ ይችላል። ከዛ 1 ማንኪያ ስኳር፣ እናንተ እንደምትሰሩት መጠን ስኳሩን መጨመር ትችላላችሁ። በመሃል ቅመሱት፣ ስኳር አለ የለውም የሚለውን ማለት ነው። ላይቭ ያላደረጋችሁ ሰብስክራይብ። እዚህ ጋር ልጄ ናት ላግዝሽ ብላ እያማሰለች ነበር። ቀድማችሁ ማጥፋት አለባችሁ። የገበታ ቅቤና ቫኒሊያ እናደርጋለን፣ ግን እኔ ቀድሜ ነው ያጠፋሁት። እዚህ ጋር ሻንቲ ክሬም ተጠቅሜያለሁ። ትንሽ ቢኖረው ጥሩ ነው። ከዚህ በመቀጠል የቦክሰኛ አሰራሩን በሚቀጥለው ቪዲዮ ለቃለሁ። እስከዛው ሰላም ሁኑ።